ሰላም ጤና ይስጥልኝ። የህልም መፍቻ ቻናል ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? አሁን ደግሞ መፈታላችሁ የረጅም ልብስ የቤት ልብስ እንደምንለው አይነት ረጅም ልብስ ስፌት የሌለው አይነት ልብስ በህልም ማየት ነው። ረጅም ልብስ ቶብ ነው የሚባለው። አዲስ ልብስ ስትገዢ ካየሽ በህልምሽ አዲስ ጅማሬ፣ አዲስ ህይወት፣ ትዳርም ሊሆን ይችላል፣ ስራም ሊሆን ይችላል፣ በማህበራዊ ነገርም ሊሆን ይችላል፣ በማንኛውም ነገር አዲስ ጅማሬ እንዳለሽ ያሳያል። አዲስ ልብስ ስትገዛ ማየት ላላገቡ ትዳር ወይም ለተጋቡ ባለትዳሮች ደግሞ በመካከላቸው ፍቅር ወይም ልጅ ለሚፈልጉ ልጅ ሊሆን ይችላል። አንዳንዴም መሳፈር ሊሆን ይችላል። ወይም ያየው ሰው ልብሱን ሲገዛ ያየው ሰው ከመጥፎ ባህሪያት መውጣት፣ ምናልባት መጥፎ ባህሪያት ሊኖሩበት ይችላሉ። እንደ ሲጃራ፣ እንደ መጠጥ፣ እንደ ጫት የመሳሰሉ ከዛ ከመጥፎ ባህሪያት መውጣት፣ የጸባይ መስተካከል ሊሆን ይችላል። እርጉዝ ሴት ረጅሙን ቀሚስ ስትገዛ ካየች የምትወልደው ወንድ ነው። አዲስ ስትገዛ ካየች ግን በፊት የነበራትን ረጅም ልብስ ቤት ውስጥ የነበራትን ስትለብስ ካየች የምትወልደው ሴት ነው። አዲስ ገዝታ ስትለብስ ካየች እርጉዟ ሴት የምትወልደው ወንድ ነው። የነበራትን ቀሚስ ግን ስትለብስ ካየች የምትወልደው ሴት ነው። በተጨማሪ ይሄም እንዳለ ሆኖ እርጉዝ ሴት የወንድ ሕፃን ልጅ ልብስ ስትገዛ ካየች በህልሟ የምትወልደው ሴት ነው። ህልሙ ወደ ተቃራኒ ይሆናል። የሴት ሕፃን ልጅ ልብስ ስትገዛ ካየች የምትወልደው ደግሞ ወንድ ነው። ሁለተኛ ደግሞ አዲስ ሙሽሮች ባሏ ለምሳሌ ልብሱን ረጅሙን ልብስ ገዝቶ ሲሰጣት ስጦታ ሲሰጣት ካየች በቅርቡ ታረግዛለች። ያላገባች ሴት ነጭ ቀለም ያለው ስትገዛም ሆነ ወይም ሰው ስጦታ ሲሰጣት ካየች ትዳር ነው። ከሞተ ቤተሰብ የሞተች እናትም ትሆን የሞተ አባትም ማንኛውም የሞተ ቤተሰብ ሲሰጥ እንደዚህ አይነት ልብስ ሲሰጥሽ ካየሽ በጣም ጥሩ ስኬት፣ የጥሩ እድል፣ የበረከት ምልክት ነው። ከቤተሰቦችሽ በህልምሽ አንዱ ሰው እናትሽም ብትሆን አባትሽም፣ ወንድምሽም፣ አጎትሽም የሆነ ሰው ሊሆን ይችላል ከቤተሰብ ውስጥ ይሄንን ቀሚስ በስጦታ ሲሰጥሽ ካየሽ በመካከላችሁ የእውነት ከልብ ፍቅር አላችሁ። በጣም የምትዋደዱ ቤተሰቦች ናችሁ። ግን አንቺ ያንን ስታይ በህልም ከዚህ ቤተሰብ ካየሽው ሲሰጥሽ ካየሽው ሰው የምታገኘው ትልቅ ስጦታ አለ። አንቺ በህልምሽ ቀሚሱን ሲሰጥሽ ነው ያየሽው። ያ ቀሚሱን ሲሰጥሽ ያየሽው ፍቅር በመካከላችሁ እንዳለ፣ የምትዋደዱ አባትና ልጅ፣ የምትዋደዱ እናትና ልጅ ልትሆኑ ትችላላችሁ። አጎትና የእህት ልጅ ሊሆን ይችላል። ግን በትርጉሙ ከዛ ሰው የምታገኘው ትልቅ የበለጠ ስጦታ እንዳለ ያሳይሻል ማለት ነው። እንግዲህ ለዛሬ ይህን አቅርቤላችኋለሁኝ። እንግዲህ ላይክ እያደረጋችሁ ለብዙ ሰው እንዲዳረስ ሰብስክራይብም እያደረጋችሁ ኮመንትም እየጻፋችሁ አበረታቱኝ።